መስቀል ላይ በጣም አጭር ሰዓት የቆየው ክርስቶስ ነው። በመስቀል ተሰቅለው በ3 ሰዓት የሞቱ ሰዎች የሉ። ለዚህ ነው የማርቆስ ወንጌልን ስታነቡ ማርቆስ ምዕራፍ 15 ላይ ጲላጦስ ኢየሱስ ሞተ ብለው ሲነግሩት ከመቼው ሞተ አለ ይላል። ምክንያቱም በ3 ሰዓት ሰው አይሞትም፣ ተሰቅሎ ሊሞት አይችልም። ክርስቶስ ግን 3 ሰዓት ያልቆይቶ ሞቷል። ለምንድን ነው? ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ድረስ ተገርፏል፣ ተሰቃይቷል። መንገድ ላይ ልብ አድርጉ፣ ኢየሩሳሌም ከሊጦስጥራ እስከ ቀራንዮ ያለው መንገድ እስከተሰቀለበት ያለው መንገድ 30 ደቂቃ የሚፈጅ መንገድ አለ። በጣም ቅርብ ነው። ክርስቶስ ግን 3 ሰዓት ሙሉ ነው የተንገላታው እዛ መንገድ። መስቀል ተሸክሞ እየወደቀ በወደቀበት እየረገጡት እየተፉበት በብዙ ስቃይ ከባዱን መስቀል ተሸክሞ ወጥቶ በመጨረሻ ላይ በ3 ሰዓታት ውስጥ አምላካችን ስለ ሁላችን ነፍሱን አሳልፎ ሰጠ።